አመሰግናለሁ። እኔም ያው እንደ ወረዳ 3 ህብረት ስራ ጽህፈት ቤት እንደ ጽህፈት ቤታችን የመጀመሪያው በ2018 ዓ.ም የድጎማ ምርቶችን ለህብረተሰቡ ተደራሽ ለማድረግ ጥረት ተደርገዋል። ከነዚህም ውስጥ የስኳር፣ የዘይትና የዱቄት ምናልባትም እንደ ህብረት ስራ ጽህፈት ቤት የጤፍ አቅርቦት በተለይም በተዘዋዋሪ ብድር መንግስት በሚያቀርበው የተዘዋዋሪ ብድር እሱን በመውሰድ በተከታታይ የጤፍ አቅርቦት በየወሩ 100 ኩንታል በማስገባት የህብረተሰቡን የኑሮ ውድነት ለማረጋጋት ጥረት ተደርጓል። የዱቄት ምርቶችንም ለማቅረብ ጥረት ተደርጓል። ከነዚህም ውስጥ 120 ኩንታል ዱቄት ገብቷል። የኑሮ ውድነትን ለማረጋጋት በተለያዩ መንገዶች እየሰራን እንገኛለን። ከዚህም የማዘመን ስራ የተሰራበት ሂደት አለ። ሱቆቹ መጀመሪያ እንዲህ አልነበሩም። አሁን ግን አዘምነን በተሻለ መንገድ ለመስራት ጥረት እያደረግን ነው የምንገኘው። የካፌ አገልግሎቶችን ለመስጠት የዳቦ ሽያጭ እንዲሁም የእንጀራ እሴት በመጨመር እንጀራን ጋግረን ለመሸጥ ቤቱ ተዘጋጅቶ አሁን ስራውን ለመጀመር በዝግጅት ላይ ያለ ነው። እንዲሁም በሳንዴ ማርኬቶች የሚቀርቡ የአትክልትና ፍራፍሬ በነጋዴዎች የሚቀርቡ በርካታ አትክልትና ፍራፍሬ እየቀረበ ያለው፣ በሸማች በኩል ደግሞ የፓስታ፣ የመኮሮኒ፣ የኢንዱስትሪና የግብርና ምርቶች እየቀረቡ ነው ያሉት። ፓስታ፣ መኮሮኒና የተለያዩ የጥራጥሬ እህሎች ይቀርባሉ። ሁሌም ቅዳሜና እሁድ ይቀርባሉ። ድጋፍና ክትትልም ይደረጋል። በሁለቱም በኩል በንግድም በሸማችም ድጋፍና ክትትል ይደረጋል። አቅርቦቱም በርከት ባለ ሁኔታ ይወጣል። ዋጋውም ተመጣጣኝ ነው። ዋጋውም በተመጣጣኝ ዋጋ ይሸጣል። ማህበረሰቡም ተጠቃሚ እየሆነ ነው የሚገኘው። ቀጣይ ህብረት ስራ ማህበራትን የማጠናከር ስራ እንሰራለን። በርካታ የህብረት ስራ ማህበራቶች ገንዘብ ቁጠባና የሸማች ህብረት ስራ ማህበራት አለን። በገንዘብ ቁጠባ ነዋሪው ገንዘቡን ቆጥቦ ብድር ወስዶ በብድሩ እየተንቀሳቀሰ የተለያዩ ስራዎችን እንዲሰራ የማጠናከር ስራ እንሰራለን። ድጋፍ እናደርጋለን፣ ክትትል እናደርጋለን። ሸማች ማህበራትን ደግሞ በተለይም ሸማች ማህበራት የግብይት ባለሙያዎች 2 የግብይት ባለሙያዎች አሉት። ስራ ሂደትና የግብይት ባለሙያ አለው። እነሱ የማያቋርጥ ድጋፍና ክትትል እያደረጉ ለህብረተሰቡ ተደራሽ እንዲሆን ክትትልና ድጋፍ እንዲያደርጉ ሳይቋረጥ ይህንን ስራ እንሰራለን።